ከእጆች ላይ የጀነት ቁልፍ ሊወጣ ይችላል። እናት ለአንድ አፍታ ብቻ ባንተ ብትቆጣ። ዛሬ ላይ ብዙ ጊዜ ከሁሉ በላይ ማናነሳው የስልክ ጥሪ የእናታችን ጥሪ ነው። እማ ደግሞ እየመጣው አይደለ እንዴ? አሁን ስራ ላይ ነኝ፣ በቃ በላለው ትንሽ ልጅ እኮ አይደለሁም እንላለን። ነገር ግን ያ ስልክ ለዘላለም በሚቆምበት ቀን ምን ታደርጋለህ? ያ ቀን በእርግጥ ይመጣል። ከሞባይል ላይ እሷን ስም ለመጨረሻ ጊዜ ሰረስክ ቀን ልብ ሊቀደድ ይደርሳል፣ ውስጥህ ይፈነዳል። ምክንያቱም ከዚያ ቁጥር ዳግመኛ ጥሪ እንደማይመጣ በግልጽ ተረድተሃላ። ይህ ስልክ ከዚያ በኋላ አይደውልም። እናትና አባትህን ያሳመምካቸውን ህመምና መከራ በገንዘብ መመለስ ይቻላልን? በጭራሽ። ሁሉ ነገር በገንዘብ ቢስተካከል ኖሮ እኮ ባለሀብቶች ባልሞቱ ነበር። ደስ ካላችሁ ሼር አድርጉት። पैसों से सब सही होता तो अमीर लोग क्यों मरते? ዱሽ ፕሮዳክሽን እስላማዊ ዳዋዎችን ከእንግሊዝኛ ወደ አማርኛ የሚተረጉምላችሁ ቻናል ሰብስክራይብ እና ላይክ በማድረግ ቤተሰባችን ይሁኑ። Welcome to Abdush Productions.